Makasawam de lupunko, ebushe bate Jesus ko, we can be running gavdu, sadiste biram barbadu. Makasawam de lupunko, ebushe bate Jesus ko, we can be running gavdu, sadiste biram barbadu. Wagayo ko chachu yon fede garuma sadanu dachade satimba yetu yotikate male danden ipso yoniyale male erredde bise shantama barbach suskode kumlama amma danda hunda honiko isavinku sadu etuko. ሰላም ቅዱሳን የአባቴ ብሩካን በያላችሁበት የጌታ ሰላምና ጸጋ ይብዛላችሁ። ዛሬም እግዚአብሔር ቃል እስቲ አንድ ክፍል ላውራችሁ። እግዚአብሔር ቃል ሲናገር ሮሜ 8 ቁጥር 34 ላይ እንዲህ ይላል፣ የሞተው ይልቁንም ከሙታን የተነሳው እግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይለናል። ክርስቶስ ኢየሱስ ነው። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ከመቀበላችሁ በፊት ስንቶቻችሁ ተሸውዳችኋል? እኔ ከደረሰብኝ አንፃር ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ከመቀበሌ በፊት ከኔ ይበልጣሉ፣ ያስተምሩኛል፣ የእግዚአብሔርን ቃል የህይወትን መንገድ ያሳዩኛል ብዬ ያመንኩባቸው አባቶች ነበሩ እና ጥያቄ በማቀርብበት ሰዓት ይሄንን ቃል አጣመው ነበር የነገሩኝ። የሚገርማችሁ ነገር የሚማልደው የሚለውን ቃል የሚማለድ ብለው ነበር ያስረዱኝ እና የሚማለድ ከሆነ ማንን ለማጠጋጋት ነው? ማን ነው አማላች? ስለዚህ ታላቁ መጽሐፋችን ሲነግረን አማላች ክርስቶስ ኢየሱስ ብቻ እንደሆነ ይነግረናል። ስለዚህ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ፣ ምልጃ ለሌላ አካል የሰጣችሁ፣ ኢየሱስን የረሳችሁ፣ ኢየሱስ አምላክ ነው አያማልድም ብላችሁ አምናችሁ የተቀበላችሁ፣ ስለዚህ ኢየሱስ አማላጃችን ነው። የመንግስተ ሰማይ መግቢያ መንገዳችን እርሱ ነው። ስለዚህ ምልጃ ለማንም አልተሰጠም። ለሰው ልጅ አልተሰጠ፣ ለመላእክት አልተሰጠ፣ ለጌታችንም እናት አልተሰጠም። ሊያስቆጣችሁ ይችላል እንደዚህ ብዬ ስናገር፣ ምክንያቱም እኔም ድሮ ስለምቆጣ ማለት ነው። ነገር ግን መጽሐፉ ያልሰጣቸውን የማይመሰክርላቸውን ሰማይ ያልሰጣቸውን እኛ ልንሰጣቸው አንችልም። ትውልድ ሆይ ምልጃን ለሌላ አካል ሰተ በጨለማ ከምትመላለስ የጌታ መምጫ ደርሷልና ወደ ህይወት ቃል ዘወር በል። ህይወት ያለበትን የሚሰራ የእግዚአብሔርን ቃል አንብብ፣ ተረዳ። መጽሐፉ አማላጃችን ኢየሱስ እንደሆነ ይነግረናል። ስለዚህ ምልጃን ለሌላ አካል ሰጣችሁ በጨለማ ለምትመላለሱ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ላልተቀበላችሁ እውነት ህይወት መንገድ አማላጃችን ኢየሱስ እንደሆነ ታላቁ መጽሐፋችን ይመሰክርለታል። ስለዚህ ንቃ፣ ዘመኑ አልቋል። ጌታ ሊመጣ በደጅ ነው። በኖህ ዘመን እግዚአብሔር መርከብን ስራ ብሎ ለራስ ስራ ብሎት ነግሮት መርከብን እየሰራ የጥፋት ውሃ ሊመጣ ነው፣ እግዚአብሔር ሊያጠፋ ነው ምድሪቷን ብሎ ወንጌልን እየተናገረ የህይወትን መንገድ እየተናገረ ሰዎች ከእግዚአብሔር ጋር መስማማት እንዳለባቸው እየነገራቸው ለራሱ ግን መርከብን በሚሰራበት ሰዓት ያፌዙበት ነበረ። የጥፋት ውሃ በመጣ ጊዜ ግን ያፌዙትን ጠራርጎ ወሰዳቸው። እግዚአብሔርን ሰምቶ መርከብ የሰራ ግን ከነቤተሰቡ አመለጠ። ዛሬም ኢየሱስ አዳኝ ነው፣ ኢየሱስ አማላጅ ነው፣ ያለ እርሱ ወደ እግዚአብሔር መንግስት መግባት አይቻልም ብለን
በየጎዳናው በየቦታ ስንሰብካችሁ ስናወራላችሁ የሕይወትን መንገድ የምታፌዙ ልክ እንደ ኖህ ዘመን ዝናብ ከሰማይ ወርዶ ምድሪቷን እንዳጠፋ ያፌዙ የነበሩትን እንዳጠፋቸው በአሁኑ ጊዜም ጌታ ሊመጣ በደጅ ነው። ከፍርድ አታመልጥም። ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ተቀበሉ። ከዘላለም ሞት አምልጡ። ከገሃነም እሳት አምልጡ። ኢየሱስ ይወዳችኋል። ኃጢአትን ይጠላል፣ ኃጢአተኛን ግን ይወዳል። ስለዚህ ስላንተ የሚማልድ አማላጅ በቀራንዮ መስቀል ላይ ደሙን ያፈሰሰልህ ሕይወትን ሊሰጥ የመጣ የናዝሬቱ ኢየሱስ ብቻ ነው። እርሱ በከፈለው ዋጋ እርሱ በገዛ ደሙ እኛን ገዝቶን እኛ ምልጃውን ለሌላ አካል አንሰጥም። ምልጃን ለሌላ አካል መስጠት ነውር ነው፣ ሰማይን ያስቆጣል። ታላቁ መጽሐፍ አይመሰክርለትም፣ እግዚአብሔር አይመሰክርለትም። ወገኔ ዛሬ ቃሉን ስሙ፣ ወደ ቃሉ ተመለሱ፣ ንስሐ ግቡ። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ተቀበሉ። ያለ ኢየሱስ መንግስተ ሰማያት መግባት አንችልም፣ መውረስ አንችልም። ልክ እንደ ኖህ ዘመን ከጥፋት ውሃ አምልጡ እያለ ኖህ በሚናገርበት ሰዓት ኖህን ያፌዙበት ነበረ። ሲያፌዙ የነበሩ ግን በውሃ ተበሉ። ዛሬም ወገን ሆይ ስማኝ፣ ንቃ። ኢየሱስ ያድናል። መዳን በማንም የለም። ከሰማይ በታች እንድንድንበት የተሰጠን ስም የኢየሱስ ስም ነው። ይህንን ስም አምናችሁ እንደ ግል አዳኝ አድርጋችሁ ተቀበሉ። በእውነት ኢየሱስ የዘላለምን ሕይወት የሚሰጥ በቀራንዮ መስቀል ላይ ደሙን ያፈሰሰልን ስጋውን የቆረሰልን ደሙን ያፈሰሰልንን ትተን ስጋውን የቆረሰልንን ትተን ስለኛ የተገረፈውን ትተን መልጃን ለምን ለሌላ አካል እንሰጣለን? ወገን ሰው የሚለውን ሳይሆን ከሰው የሰማነውን ተረት ትተን የሕይወት ቃል የሚያወራውን ሰምተን ለትውልድ እንድረስ። አምልጠን እናስመልጥ። ሕይወት ያለበትን ኢየሱስን እናውራ እና ዛሬ በኤደን ገነት ጌታ ኢየሱስ ክርስቶስ እግዚአብሔር አምላክ አዳም ዞር ሲል አዳም ብሎ ሲጠራው አዳም ራቁቴን ነኝና ብሎ ሲል እግዚአብሔር አምላክ ድምፁ ሲመላለስ በኤደን ገነት አዳምን ይጠራው ነበረ። አዳም ራቁቴን ነኝ ብሎ ሲሸሽ ነበረ። ዛሬም እግዚአብሔር እየተጣራ ነው። ለምን ትሸሻላችሁ? ኑ ወደ ጌታ። ጌታ ኢየሱስ ይወዳችኋል። ተባረኩ።